ከኦነግ ሸኔ ጋር የሚደረገው ድርድር ከነገ ወዲያ በታንዛኒያ ይጀምራል። ይህንን ድርድር የኢትዮጵያ መንግስትና ህዝብ አብዝቶ ይፈልገዋል። በዚህ ድርድር የሚሳተፉ ወገኖች ሁሉ የዛሬዋን ቀን እያሰቡ ከግጭት ከጦርነት እንደማናተርፍ አውቀው ህግና ስርዓት ተከትለን ይቅር ተባብለን ሀገራችንን በጋራ ማነጽና መገንባት እንድንችል የወለጋ ህዝብ አሁን ካለበት ስቃይ እፎይ ማለት እንዲችል ሁሉም ወገን የበኩላቸውን እንዲያደርጉ ከወዲሁ ጥሪዬን አቀርባለሁ። የተከበሩ ሙሳ ፋኪ መሐመድ የአፍሪካ ህብረት ሊቀመንበር፣ የተከበሩ ፓፓ ኦባሳንጆ የዚህ የሰላም ሂደት ሰብሳቢና ልዩ ሚና የተጫወቱ አባት፣ የተከበሩ ኡሁሩ ኬንያታ የቀድሞ የኬንያ ፕሬዝዳንት፣ የተከበሩ ምክትል ፕሬዝዳንት ኡማላምቦ፣ የተከበሩ የደቡብ አፍሪካ ውጭ ጉዳይ ሚኒስትር ዶክተር ፓንዶር፣ የተከበሩ የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ፣ የተከበሩ የፌዴሬሽን ምክር ቤት አፈጉባኤ አቶ አገኘው ተሻገር፣ የተከበሩ የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት፣ የተከበሩ የቀድሞ ፕሬዝዳንት ሙላቱ ተሾመ፣ የተከበሩ ምክትል ጠቅላይ ሚኒስትር በኢፌድሪ ወገን ይህን የሰላም ቲም የመሩ ሽልማታቸውን በጓዳ የተቀበሉ ደመቀ መኮንን፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ በተለየ መንገድ የትግራይ ክልል ርዕሰ መስተዳድር ጌታቸው ረዳና ከትግራይ የመጣችሁ ልኡካን፣ የሀገር ሽማግሌዎች፣ የእምነት አባቶች፣ በዚህ ስፍራ የተገኛችሁ ታዳሚዎች፣ ፈጣሪ እንኳን ይህችን ቀን በጋራ ሳየን፣ እንኳን ደስ ያላችሁ ልላችሁ እወዳለሁ። እንደዚህ ያለውን ድንቅ ቀን እንዲሁ አቅልሎ መቀበል ተገቢ አይደለም። ካለፍንበት መከራ አንጻር ይህንን ቀን የሰጠን ይህንን ቀን እንድናይ ያደረገንን ፈጣሪ መላው የኢትዮጵያ ሕዝብ እንዲያመሰግን ከአደራ ጭምር ላሳስብ እወዳለሁ። ጠብ አቁሞ ሰላም ለመፍጠር በቂ ያልሆነ ምክንያት፣ ትክክለኛ ያልሆነ ጊዜ የለም። ሰላም ምክንያት አይፈልግም። ሰላም የተለየ ጊዜም አይፈልግም። በዚህም ምክንያት ዛሬ እየሆነ ያለው የሰላም መቋጫ የምስጋናና የአዲስ ምዕራፍ መጀመሪያ ማብሰሪያ ዕለት ምክንያትም የተገደበ ጊዜም ሳይሆን ዛሬውኑ መሆን ያለበት እንደሆነ ይሰማኛል። ጥላቻ ያፈርሳል፣ ያናቁራል፣ ያገፋፋል። ፍቅር ይገነባል፣ ያሳስባል፣ ያስቃል። ጦርነት ያወድማል፣ ይገላል፣ ያፈርሳል። ሰላም ያለማል፣ ያበለጽጋል። ወጥቶ መግባትን በቀለለ መንገድ እንዲቻል ያደርጋል። ጦርነት ጨለማ ነው። ጦርነት ክፉ ነው። ከአፍ የሚወጣው ከአፈሙዝ የሚወጣው ውስጥንና ስጋን የሚገል ነው። ሰላም ብርሃን ነው። ሰላም የነገር ሁሉ መጀመሪያ ነው። ስለሆነም ለዚህ ሰላም ቀን እንድንበቃ ያደረጋችሁ ግለሰቦች፣
ቡድኖች ወዳጅ ሀገራት ኢትዮጵያ ከነበረችበት ጨለማ ወደሚገባት ብርሃን ለመሸጋገር ፈቅዳ የጀመረችበት ዕለት ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። እኛ ኢትዮጵያውያን በቂ የጦርነት ታሪክ አለን። የበቃና የሚነገር የሰላም ታሪክ ግን የለንም። መሆን የሚገባው ጦርነት በሁለት ሰላሞች መካከል የሚፈጠር ሁኔታ መሆን ሲገባው ለኛ ለኢትዮጵያውያን ግን ሰላም በሁለት ጦርነቶች መካከል የሚገኝ እፎይታ ብቻ ሆኗል። የረዘመ ሰላም አልፎ አልፎ ግጭት የተለመደ ቢሆንም የኛ የኢትዮጵያውያን ግን የበዛ የማይፈለግ ጎጂ ጦርነትና አልፎ አልፎ የሚገኝ የሰላም እፎይታ ብቻ ሆኗል። የተከበራችሁ ኢትዮጵያውያንና ታዳሚዎች 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው ባጭር ያልተከወነ ይሆናል። ነገር ግን በሂደቱ ሰው ሳንጎዳ ንብረት ሳናወድም ለመማር እድል የሚሰጥ ስለሆነ ኢትዮጵያውያን እንንቃ። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ከምክር ይልቅ መከራ የሚመክረው ህዝብ አንሁን። እኛ ኢትዮጵያውያን በምክክር በውይይት ችግራችንን መፍታት ተስኖን መከራ በሚያስከፋ ሁኔታ የሚያስተምረን ሞኝ ህዝቦች አንሁን። በዚህም ብዙ እናጣለንና ትናንት ብዙ አምልጦናል። ብዙ የተበላሹ ነገሮች አሉ። ነገር ግን ከተበላሸው ትናንት የተሻለ ነገ፣ ያማረ ነገ፣ የተዋበ ነገ፣ ተስፋ ለትውልድ የሚሰጥ ነገን መፍጠር እንችላለን። ትናንትናን እያሰብን ቁስል እያከክን የምንቆም ሳይሆን ትናንትናን ተሻግረን የተሻለ ነገር ለመፍጠር የምንተጋ የምንሰራ እንድንሆን አደራ ልላችሁ ፈልጋለሁ። ይቅርታ ማስቀረት ነው። ጦርነት ማስቀረት፣ ስድብ ማስቀረት፣ መገፋፋትን ማስቀረት የይቅርታ ዋነኛ ተልእኮ ነው። እርቅ ግን ማረም ነው። ዛሬ ይቅርታና እርቅ ስለሆነ ማስቆም ብቻ ሳይሆን ወደ ኋላ የተበላሸውንም ማረም ይጠበቅብናል። የተሰበረ መጠገን፣ የቆሰለን ማከም፣ መብል የተቸገረን ማብላት፣ ትናንትናን በተሻለ ፍቅር ማደስና ማስቀጠል የሚያስችል መሰረት መጣል ይኖርብናል። የተከበራችሁ ታዳሚያን፣ መላው የኢትዮጵያ ሕዝብ በውጊያ የላቁ፣ በጀብድ የደመቁ፣ በሀገር ፍቅር ያሸበረቁ፣ ለሀገር የሚበቁ፣ ዘውትር የነቁ፣ ኢትዮጵያን በልባቸው ያነገሱ፣ አይተኬ ሕይወታቸውን እንኳ በኢትዮጵያ የማይደራደሩ የበቁ የጸጥታ ኃይሎች አሉን። እነዚህ በሙያቸው በእውቀታቸው ሀገራቸውንና ሕዝባቸውን እንዲጠብቁ ከአፈሙዝ ጋር የሚያያዘውን ስራ ለነሱ እንተውላቸው። ለነቁ ለበቁ አገር ለሚወዱ የጸጥታ ኃይሎች ዲሞፍቶር ትተን እኛ ሞፈር እናንሳ። ሁሉም ዲሞፍቶር አንሺ ከሆነ ሞፈር የሚጨብጠው እጅ ያጣል። ኢትዮጵያ የሚያስፈልጋት ሞፈር ነው። በእርግጥ የሚጠብቋት የተማሩ የነቁ ዲሞፍተር
የጨበጡ የሚያስፈልጓት ቢሆንም ብዙዎቻችን ግን ሞፈር የምንጨብጥና ሞፈር የሚጨብጡትን የምንደግፍ ብንሆን ከልመና ነፃ እንወጣለን። ማንዴላ በህይወቴ